አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሸምስ ዩቲዩብ ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ ይዤላችሁ የመጣሁት በገጠር አካባቢ ያለ ሰርግ ነው። እንግዲህ በጎራርባና በውርጌሳ መካከል እና በጊራና እና በውርጌሳ መካከል ያለችው ጎራርባ ነው ማለት ነው ዛሬ ይዤላችሁ የመጣሁት። በወሎ አካባቢ ያለ የሰርግ ስነ ስርዓት ዛሬ ምላሹ ነው። እንግዲህ ሰርጉንም ደግሞ ይዤላችሁ እመጣለሁ። ለዛሬው ግን ምላሹ ቀድሟል ማለት ነው። እንግዲህ በአብዛኛውን ወሎ አካባቢ ብቻ ሳይሆን ኢትዮጵያ ያለ ሕዝብ የሚተዳደረው በአብዛኛውን በግብርና ስለሆነ ስለዚህ ሰው ሲያገባ የምላሹ ግብርና ምን አይነት ስራ እንደሚሰራ በግብርና የሚተዳደሩ እናቶቻችን ቤተሰቦቻችን እንዴት ነው አኗኗራቸው ምን ይመስላል የሚለውን ትዕይንት እያካሄዱ ነው ያሉት ሙሽራዎቹና ሙሽራው። እንግዲህ ሙሽራዋ እንደምታዋት አነፈሰች፣ አንጓለለች፣ እህሏን ሙቀጫ ውስጥ አስገባች። ባልየው ደግሞ ይሾከሹካል ማለት ነው። ከዛ በኋላ እንግዲህ ይኸው ዘግጀጀት እያለች ነው ሙሽራይቱ። ሙሽራውም ደግሞ እሷን ለማገዝ እየተጋገዙ ይገኛሉ ማለት ነው። ያው ሙዚቃው ስለገባብኝ ነው እንጂ የእነሱን ድምጽ ራሱ አሰማችሁ ነበረ። ምክንያቱም ደህና አድርገህ እንትን በል ሾክሾክ እያለችው ነበር። እሱም እንትን እያለላት ነው እያገዛት ነው ማለት ነው። ስለዚህ ሰርጉ በጣም ደስ ይላል። ዳሱም ምኑም በጣም ደስ የሚል ነው። የሀገራችን ባህል ማለት ነው። እንግዲህ የቡና ስነ ስርዓትም ሳይቀር የእንጀራ መጋገር እህላቸውን ሾከሾኩ አበጃጁ። ከዛ ሞፍጮ ቤት ይሄዳል። ከዛ ደግሞ ይቦካል። ከዛ ወደ እንጀራ ስነ ስርዓት ይገባሉ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ። ይኸው እንግዲህ እህሏን እያወጣች ትገኛለች። አሁን ይሄ እህል ይነፈሳል። እንግዲህ በዚህ መልኩ ነው ሲያከናውኑ የነበረው። ምክንያቱም በአብዛኛውን ህብረተሰብ ከተማም ቢሆን ገጠርም ቢሆን ያው የሚበላው ኢትዮጵያ ውስጥ እንጀራ እስከሆነ ድረስ ግዴታ ከእንጀራ ከመሆኑ በፊት ያለውን ዝግጅት ነው የሚያሳዩት፣ ያለውን ትዕይንት ማለት ነው። ሚዜዎቹ ደግሞ እያጨበጨቡ እየጨፈሩ እየደገፏቸው ይገኛሉ። እና እንግዲህ ይህንን ይመስላል። በጣም ያምራሉ። በነገራችን ላይ ያው ምላሽ ሲሆን ደግሞ ጨለማ ስለሆነ መብራቱም በጣም ፉል አይደለም እንጂ ህዝቡ በጣም ብዙ ነው። ምላሽ እንኳ ሆኖ ህብረተሰቡ በጣም ዳስ ውስጥ በጣም ብዙ ነው ማለት ነው። እንግዲህ እህሏን ካበጃጀች በኋላ አሁን ደግሞ እየፈጨች ትገኛለች ማለት ነው። ከፈጨች በኋላ እንግዲህ ይቦካል። ከተቦካ በኋላ ምን ይደረጋል እና ማለት ነው። ከተቦካ በኋላ እንጀራ ይጋገራል። እንግዲህ ወደፊትም ወደኋላም እያለች መፍጮ እየፈጨች ነው። ድሮ እንግዲህ ከዛሬ ስንት ዓመት በፊት የእናቶቻችን እየፈጩ ከዛም ባሻገር ከተፈጨ በኋላ ከተቦካ በኋላ ይደቆሳል። ከዛ በኋላ ነው እንግዲህ ከተቦካ በኋላ እንጀራ ሆኖ የሚወጣው ማለት ነው። አሁን ግን ያው ጊዜው እንኳን እህል ለመፍጨት ቀርቶ አይደለም ያው የሚያበጃጅ እንኳን ወፍጮ ቤት አለ ማለት ነው። ራሳቸው አበጃጅተው ራሳቸው እንትን ብለው አስፈጭተው ቤታችሁ ድረስ ይመጣል። ክፍለ ሀገር እንኳን ቢሆን ዛሬ ዘመኑን ሰልጥኗል ማለት ነው። ገንዘብ ይኖራችሁ እንጂ ኢትዮጵያ ውስጥ ስልጣኔው በዝቷል ማለት ነው። እንግዲህ እዚህ ጋር የምትመለከቱት ደግሞ ባልየው እንጨት እየፈለጠ ነው። እንጨቱ እየፈላለጠ ይገኛል። ምክንያቱም ሚስቲቱ የቤቱን ስራ ስትሰራ ባልየው ደግሞ እንጨት በመፍለጥ ያግዛል። እንደገና ደግሞ ሞፈር ቀንበርም ሁሉ ተዘጋጅቷል። ሞፈር ቀንበር አድርጎ የሚያርሳቸው ሰዎች ሁሉ ሚዜዎቹን ነው ማለት ነው። እና በጣም ብዙ ሳቅና ጨዋታ ነበረው። ግን ሙዚቃ አለው። ቤተሰብ ሙዚቃ አገሬን ባህሌን አይልም ወይ ሰው የሚለው ሙዚቃ አለው። ሙዚቃ እንደምታውቁት ደግሞ ሙዚቃ ዩቲዩብ ስለማይወድ እንግዲህ ድምፁን አውጥቼ ለእናንተ በራሴ ድምጽ መጥቻለሁ ማለት ነው። ይሄው እንጀራ ጋገረች። እንጀራዋን ቆንጆ አርጋ አወጣች ሙሽሪት።
በጣም ደስ ይላል። እንግዲህ ይቺ ሙሽራ በነገራችን ላይ ስደተኛ ናት እንደኛው በአረብ ሀገር እንግዲህ ለ10 ዓመት ያክል የሰራች እህቴ ናት ማለት ነው። ቤተሰብ ናት። ስለዚህ ላይክ አርጉ ቤተሰብ ላይክ እና ማለት ነው። ከስደት መልስ እንግዲህ ደስ የሚል ትዳር መሰረተች ማለት ነው። እንግዲህ ይሄ ባልየው እዚህ ላይ የምታዩት ሞፈር ቀንበሩን እያዘጋጀ ነው። እንግዲህ ከሁለቱ ሚዜዎች ላይ ሞፈር ቀንበሩ ወርቋል ማለት ነው። እንግዲህ በኢትዮጵያ ግብርና መሰረት በሬ ላይ ነበር ሞፈር ቀንበር የሚታረሰው። ዛሬ ግን እንግዲህ ሙሽራው ንጉስ ነኝና እነሱን ሚዜዎቹን አርሳለሁ ብሎ ጠምዷቸዋል ማለት ነው። በሚገርም ሁኔታ እንግዲህ እየተተበተበ ነው። ሚዜዎቹም እያጨበጨቡ ይገኛሉ። ያው እንግዲህ ሙዚቃ ስላለ ሚዜዎቹ ሴቶቹ ሚዜ ደግሞ እንግዲህ የራያ አለባበስ ለብሰው እንግዲህ የምትመለከቱት ልብስ ሽርጦ የሚባል ሽርጥ ተሸርጠውበታል። ቦፌ ልብሳቸውም ሀገር ባህል ነው ማለት ነው። በጣም ያምራሉ። እንግዲህ ሙሽራው እያረሰ ይገኛል ማለት ነው። እዚህ ጋር እንግዲህ የሚያሳዩት ትዕይንት አገራችን በአብዛኛውን የሚተዳደረው በእርሻ በማረስ በገበሬ ስለሚተዳደር በአብዛኛውን ስለዚህ ከ99%ቱ ከመቶ 99%ቱ የኢትዮጵያ ሕዝብ የሚተዳደረው በግብርና ነው እና ስለዚህ የኖሩበትን ያደጉበትን ያለመርሳት እያስታወሱ ይገኛሉ ማለት ነው። እና እያረሳቸው ይገኛል። ናውጣ ናውረድ እያለ ትረቱን እየተረተ ሙሽራው እያረሳ ይገኛል ሚዜዎቹን ማለት ነው። የሴቶቹ ሚዜ ደግሞ በሚያደርገው ትዕይንት እየሳቁና እየተጫወቱ ሙዚቃቸውን ከፍተው እየተጫወቱ ነው ማለት ነው። እና ቤተሰብ ኢትዮጵያ በጣም ደስ ይላል። ሰርጉም ምላሹም ሁሉ ነገር በጣም ደስ ይላል። ግን ያው እንግዲህ ኢትዮጵያ ብር ይፈልጋል። ኢትዮጵያ ለመምጣት መቆጠብ አለባችሁ። ያው በቀን የሚወጣው ወጪ የተወሰነ ብር ይዛችሁ ሄዳችሁ ገበያ በጣም ብዙ ብር አውጥታችሁ ነው የምትመለሱት። እሰቡበት። ምክንያቱም ይህን ያህል የተጋነነ ኑሮ ውድነት በጣም ኑሮ ውድ ነው ኑሮ ውድ ነው ኑሮ ውድ ነው። አዎ በእርግጥ ኑሮ ውድ ነው። ግን ደግሞ ብራችሁን ቋጥራችሁ ከመጣችሁ እዚህም ስራ ይሰራል ማለት ነው። ምክንያቱም እንግዲህ ኑሮ ምን ያህልም ቢወደድም እንደ ሳኡዲው ነው። ሳኡዲ አሁን ምሳሌ 10 ብር እቃ የምንገዛው እቃ እዚህ አምስት እዛ 10 ብር የምንገዛው እዚህ 500 ብር ነው ማለት ነው። 500 ብር ሊሆን ይችላል ከዛም በታይ ሊሆን ይችላል 400 ብር ሊሆን ይችላል። ግን ከምንዛሬው አንፃር ስታዩት የሳኡዲ 10 ብር እዚህ ሀገር 500 ብር ነው ማለት ነው። የሚቀረው የእናንተ ሸክም ነው። በካርጎ የምልኩበት ነገር ይቀራል ብዙ ነገር ይቀራል እና ብዙ አይደለም። እንደምታስቡት አይደለም። ብራችሁን ይዛችሁ ከመጣችሁ እቃ ራሱ እዚህ በጣም ርካሽ ነው። አሁን ምሳሌ እንደ ብርጭቆ ያለ እንደ ምናምን ያለ እዛ ሀገር ነው መገዛት ያለበት። ምክንያቱም በ10 ብር 10 ብር ቤት አቡ ከምሰ ቤት 10 ብር ቢገዛ እዚህ መጥቶ ትንሽ ብር ነው የሚሆነው። ስለዚህ እቃችሁን እዚሁ ብትገዙና ኢትዮጵያ ለመኖር ደግሞ ብራችሁን ብትቋጥሩ ምክንያቱም ብር ካልተቋጠረ እዛ ሀገር መኖር አይቻልምና ማለት ነው። እዚህ ኑሮ ውድ ነው። የሆነ ነገር ግን ከፍቶ ለሰራ ሰው አዋጭ ይሆናል። እንግዲህ ምንም ያክል ብትሰሩ ወርቅ በእንጀራ በወርቅ አትበሉም እንጀራ በሽሮ እንጂ ማለት ነው። ስለዚህ ብራችሁን ቋጠር ቋጠር አድርጋችሁ እናንተም ለሀገራችሁ ያብቃችሁ። እኔ እንግዲህ ሀገሬ ገብቻለሁ። ልቅርቅር ይምቅሪም እያለኝ ነው ሂጂም ሂጂም እያለኝ ነው። ሁለት ልባ ነኝ ማለት ነው። እንግዲህ እስቲ ቅሪም የምትሉ ከሆነ ኮሜንት ላይ አሳውቁኝ። ኧረ ተመለሽ በጨው የምትሉ ከሆነም ኮሜንት ላይ አሳውቁኝ ማለት ነው። እና ኢትዮጵያ በጣም ደስ ይላል። መኖር ደስ ይላል። ምክንያቱም ቤተሰብ ጋር መተያየቱ መጠያየቁ ራሱን የቻለ ትልቅ ሀብት ነው። እኛ የማናውቀው ሀብት ነው ማለት ነው። ሁልጊዜ
በገንዘብና በሁሉ ነገር አይኖርም ማለት ነው። ቤተሰብም አስፈላጊ ነው። እና ለቤተሰቦቻችሁ ያብቃችሁ፣ ለሀገራችሁ ያብቃችሁ። ኢትዮጵያ ደስ ይላል። ሀገራችሁን መታችሁ እውት ጎብኙት። ገንዘባችሁን ቋጥራችሁ ወደ እናት ሀገራችሁ ከች በሉ እላችኋለሁ። ስለተከታተላችሁ በጣም አመሰግናለሁ። እንግዲህ ህዝቡ እንደምታዩት በጣም ህዝቡ ብዙ ነው። በዚህም ቀን ቀረጻ አድርጌያለሁ። ሰርጉም ደስ ይላል። ጥር ወቅት ስለሆነ ሰርግም በጣም ብዙ ሰርጎችን በልቻለሁ። አልሐምዱሊላህ እንግዲህ ለብዙ አመታት ያክል ሰርጎችን አልተካፈልኩም ነበር። ዘንድሮ እንግዲህ ሰርግን በላው፣ አገሬን አየው፣ ቤተሰቤን አየው እላቸዋለሁ። ተመስገን አትሉም? እና ላይክ ሰብስክራይብ አትርሱ። ቤተሰብ ላይክ ሰብስክራይብ አድርጉ። ኢትዮጵያ ያለውን ነገር በሙሉ ይዤላችሁ እመጣለሁ። ወደፊትም እንግዲህ ምን ያክል አዋጭ ነው የሚለውን ሱቆችን፣ ገበያዎችን፣ ምኖችን አሳያችኋለሁ። በነገራችን ላይ ህይወት ይኖራል። በቃ